ይህ ሰው ከጀርባ የምትመለከቱት ሰይጣንን በግልጽ ያየው ሰው ነው። ሊል ቶኒ ይባላል። የዩኤስኤ ራፐር ነው። ብዙ ታዋቂ ዘፈኖችም አሉት። ይሄ ሁሉ ታሪክ የሚጀምረው ግን አንድ ቦታ ላይ ነው። የሆኑ ሰዎች ሊል ቶኒን ከነሱ ጋር ፎቶሹት እንዲያደርግ ይጠይቁታል። ብዙ ብርም ያቀርቡለታል። ከዛ ሊል ቶኒ ይስማማል። ግን የፎቶሹት ቦታው ተራራ አናት ላይ ነበር። ኦኬ ፎቶ እስከሆነ ድረስ ብዙ ብር እስከከፈሉኝ ድረስ እንችግር አለው ብሎ አይዲያቸውን ይቀበላቸዋል። ወደ እነሱ ጋርም ወደ ተራራ አናት ላይ ይሄዳል። ተራራ አናት ላይ ሲሄድ ሁሉም ሌክዠሪ መኪናዎችን ይዟል። አውዲ፣ ፌራሪ፣ ብቻ በጣም ብዙ ቅንጡ መኪናዎች ነበሯቸው። በዚህ ሰዓት ሊል ቶኒ የራሱን ጥያቄ መጠየቅ ጀመረ። ምን አይነት ስራ ቢሰሩ እነዚህ ሰዎች እንደዚህ አይነት መኪና ሊይዙ ይቻሉ? ሰዎቹ በጣም ሀብታም ናቸው። ሰው አንድ ጥያቄ ተፈጠረ ማለት ነው ጭንቅላት ውስጥ። ምን ቢሰሩ ነው በዚህ ሰዓት እንደዚህ አይነት መኪና ሊይዙ የሚችሉት? እሱም ሀብታም ነው፣ ግን የእነዚህ ሰዎች ሀብት ደግሞ በጣም ጥግ ነው፣ ጣሪያ የነካ ነው። ሰው ሊጠይቃቸው ወሰነ። ምን ቢሰሩ ነው እንደዚህ ሀብታም የሆኑት ብሎ ሊጠይቃቸው ወሰነ ማለት ነው። ከዛ ሊል ቶኒ ምን አይነት ስራ ቢሰሩ ነው ብሎ ይጠይቀዋል። ከዛ ከነዛ ተራ ላይ ከነበሩት ሌክዠሪ መኪና ከያዙት አንዱ ሰይጣናዊ አምልኮ ይለዋል ቶኒ። ከዛን ቶኒ ይስቅና አይ ደስ ይላል፣ ኮንፊዝ ሆነ ማለት ነው የባሰ። ከዛ አይ ደስ ይላል ብሎ ይተዋል ማለት ነው። ከዛ የእውነት አሁንም አላመኑም። ጠየቁ ድጋሚ ምን አይነት ስራ ቢሰሩ ነው እንደዚህ አይነት መኪና የምትይዙት? ኢሉሚናቲ ሲባል ሰምታት እሱን ነው የምንሰራው አሉ። በዚህ ሰዓት ነው ቶኒ እውነት እንደሆነ የገባው ማለት ነው። በዚህ ሰዓት ሰውየው አውጥቶ የኢሉሚናቲ ፌመስ የሆኑ አባላትን በወረቀት ይሰጠዋል ማለት ነው። ሊል ቶኒ ያየውን ነገር ማመን አልቻለም። ድጋሚ ጠየቀው። የምርህን ነው አለው። አዎ ካላመንከኝ ይኸው። ከዛን ሲያዩ ብዙ ታዋቂ ሰዎች ዝርዝር እዛ የኢሉሚናቲ አባል ወረቀት ውስጥ አለ ማለት ነው። ሊል ቶኒ በጣም ደነገጠ። ከዛን ኡበር ሊጠራ ወሰነ ማለት ነው። ከዛን ኡበር ሊጠራ በወሰነበት ታይም ላይ ሌላ ቦታ እንዲሄድ ሀሳብ ያቀርቡለታል። ከዛ ሊል ቶኒ ነው አልሄድም አለ። ከዛን ኦኬ ወደዛ መሄድ ካልፈለግ በቃ እሺ ወደ ሬስቶራንት እንሂድ ይሉታል ማለት ነው። በዚህ ሰዓት ሊል ቶኒ በጣም ተጨንቆ ነበር እና ብዙ ሀሳቦች ውስጥ ገባ። ብዙ አይዲያዎችንም ለማምጣት ወሰነ። ከዛ በኋላ አሰበበትና አንድ ብሪሊየንት ሆነ አይዲያ መጣለት። አይዲያው ምንድነው? ከነሱ ጋር እሄዳለሁ ግን መሀል ከተማ ሲደርስ እወርዳለሁ ወይ ደግሞ ኡበሬን አገኛለሁ ብሎ ወሰነ ማለት ነው። ምክንያቱም ሊል ቶኒ ይህን ሀሳብ ካልተቀበለ ለእሱ ከባድ ነው የሚሆነው። አሁን ያለው ተራራ አናቱ ላይ ነው። ስለዚህ ኡበሩን በቀላል ሊያገኝ አይችልም። ከነሱ ጋር ወደ ታች ወርዶ ወይ ከተማ ወይ የሆነ ቦታ ብቻ ወርዶ በሆነ ሚንስ ኡበሩን መያዝ ነው የሚፈልገው። በዚህን ጊዜ ከበፊት